የብራንድ አምባሳደር ገመና የቢዝነስ ጋብቻ ወይስ የዝና ዝሙት? በኢትዮጵያ የብራንድ አምባሳደር ቅጥ አምባሩ መጥፋት፣ የክብር ሽያጭ በዲጂታል ገበያ። በአሁኑ ወቅት በኢትዮጵያ ንግድ ዓለም ውስጥ ልብ የሚሰብር ግራ የሚያጋባ ክስተት እየተስተዋለ ነው። ለዓመታት በብዙ ድካም ጥረት ስማቸውን የገነቡ የንግድ ተቋማት ዛሬ ማንነታቸውን፣ ክብራቸውን ብራንድ አምባሳደር በሚል ስም ከማህበራዊ ሚዲያ በተለይም ከቲክቶክ ለወጡ የግርግር ሰዎች አሳልፈው እየሰጡ ነው። ይህ ሂደት ከቢዝነስ ሳይንስ ከዓለም አቀፍ ብራንድ ግንባታ ፍልስፍና አንጻር ሲፈተሽ ቅጥ አምባሩ የጠፋውና የተቋማትን ሞራል መሰረት የሚያናጋ ሆኖ ይገኛል። ብራንድ አምባሳደርነት በባህሪው ስትራቴጂካዊ ጋብቻ መሆን ሲገባው፣ በሀገራችን ግን ለጊዜያዊ ጩኸት፣ ለተከታይ ቁጥር ማደን ሲባል የሚደረግ የዝና ዝሙት መስሏል። ተቋማት የረጅም ጊዜ ዝናቸውን ወይም ሬፒቲሽን ለአጭር ጊዜ ቫይራል የመሆን አባዜ አሳልፈው እየሰጡት መሆኑን እጅግ ያሳዝናል። የቢዝነስ ምሁራን እይታ ተከታይ ቁጥር ተጽዕኖ አይደለም። የቢዝነስ ማርኬቲንግ ምሁራን እንደሚነግሩን አንድ ብራንድ አምባሳደር ማለት የተቋሙ ህያው ልሳን ነው። አምባሳደሩ የተቋሙን እሴት፣ ስነ ምግባር፣ ራዕይ በአካሉ ተሸክሞ የሚዞር የብዙዎችን ልብ የሚያሸንፍ መሆን አለበት። በኢትዮጵያ ግን እየታየ ያለው የቁጥር አምልኮ ነው። ንግድ ተቋማት አንድን ሰው የሚመርጡት ምን አይነት ሴት አለው ብለው ሳይሆን ስንት ተከታይ አለው በሚል ብቻ ነው። ምሁራን እንደሚሉት ተከታይ ወይም ፎሎወር እና ገዢ ከስተመር የተለያዩ ናቸው። አንድ የቲክቶክ ተጠቃሚ አንድን ግለሰብ የሚከተለው ለሳቅ፣ ለጭፈራ ወይም ለጸብ ሊሆን ይችላል። ያ ተከታይ አምባሳደር የጠቆመውን የንግድ ተቋም አገልግሎት ለመጠቀም ያለው ፍላጎት ዜሮም ሊሆን ይችላል። ይህ ተከታይ ብዛት ሽያጭን እንደማያመጣ የገበያ ጥናቶች ቢመሰክሩም ተቋማቱ ግን አሁንም በጭፍን ቁጥር እያደጉ ነው። የሀገራት ተሞክሮ ከስኬትና ከውድቀት ትምህርቶች። በዓለም አቀፍ ደረጃ ብራንድ አምባሳደርነት ጥበብ የንግድ ተቋም ከፍ ሊያደርግ ወይም ገደል ሊከት ይችላል። የውድቀት ምሳሌ ባድ ላይት አሜሪካ። በቅርቡ የቢራ አምራች ባድ ላይት ከገበናው ከደንበኞቹ እሴት ጋር የማይሄድ የሶሻል ሚዲያ ተጽዕኖ ፈጣሪ በመምረጡ በታሪኩ አይቶት ማያውቀውን የቢሊዮን ዶላር ኪሳር ደርሶበታል። ደንበኞች ይህ ሰው እኔን አይወክልም ብለው ምርቱን በማኩረፋቸው ተቋሙ ትልቅ ትምህርት ቀስመዋል። የስኬት ምሳሌ ስዊዘርላንድ። ተዋናዩ ጆርጅ ክሉኒ ለኔስፕሬሶ ቡና የረጅም ጊዜ አምባሳደር ነው። የእሱ መረጋጋት፣ ክብርና ውበት ከቡናው ጥራት ጋር ተጣጥመዋል። እዚህ ጋር ጋብቻውና የዝና ዝሙት ሳይሆን የእሴት ትስስር ነው። በኢትዮጵያ ግን ንግድ ተቋማት እንደ ታይገር ሱድስ የሞራል ግድፈት ሲፈጸም ውላቸው ወዲያውኑ እንደሚያቋርጡ እንደ ኒክ ያሉ ድርጅቶች ቆራጥ አይደሉም። አምባሳደር ማህበረሰቡን የሚጸየፍ ተግባር ቢፈጽም እንኳን ተቋማቱ ዝምታን ይመርጣሉ። ይህ የሚያሳየው ተቋማት ለብራንዳቸው ያላቸው ክብር ዝቅተኛ መሆኑን ነው። የፊልም ተዋናዮች የገጸ ባህሪ ሹሚያ። በኢትዮጵያ ብራንድ አምባሳደር ታሪክ ውስጥ ፊልም ተዋናዮች ቀዳሚውን ድርሻ ይይዛሉ። ይሁን እንጂ እዚህም ጋር ትልቅ ቢዝነስ ስህተት ይፈጸማል። ብዙ ጊዜ ተቋማት ተዋናዩን የሚቀጥሩት በፊልሙ ላይ ባለው ገጸ ባህሪ እንጂ በግል ስብዕናው አይደለም። ተዋናዩ በገሃዱ ዓለም ስነ ምግባር የላላ ከሆነ ደንበኛው በተቋሙ ላይ ያለው እምነት ይላላል። በአሁኑ ወቅት አንድ ተዋናይ የሳሙና የኮንስትራክሽንና የንግድ ድርጅት አምባሳደር ሆኖ በአንድ ሳምንት ውስጥ ሊታይ ይችላል። ይህ ኦቨር ኤክስፖዠር ከመጠን በላይ መታየት ይባላል። ተዋናዩ በታየ ቁጥር ደንበኛው ምርቱን ወዶ ሳይሆን ተከፍሎት ነው የሚል ድምዳሜ ላይ ይደርሳል። የታዋቂነት ምንጭና የብራንድ መርከስ ብራንድ ዲሉሽን። በዓለም አቀፍ ቢዝነስ ፍልስፍና አምባሳደሮች ባለሙያዎች ወይም ተምሳሌቶች መሆን አለባቸው። በኢትዮጵያ ግን አራተኛውን አደገኛው ዘርፍ ነግሷል። በምንም ታዋቂ ይሁኑ ፌመስ ፎር ናቲንግ ማህበራዊ ሚዲያ ላይ ራቁቱን በመደነስ ሰውን በመሳደብ የቤተሰብ ሚስጥርን አደባባይ በማውጣት ታዋቂ የሆኑ ግለሰቦች የሀገሪቱ ትልልቅ የንግድ ተቋማት የፊት ገጽ ሲሆኑ ይታያል። አንድ ምርት ሁሉ ያውቀዋል ማለት ሁሉ ይወደዋል ማለት አይደለም። የጥራት መገለጫ ሆነ ተቋሙ በባለጌ ተጽዕኖ ፈጣሪ ወይም ኢንፍሉዌንሰር ሲወከል ምርቱ የነበረው ፕሪሚየም ስሜት አጥቶ የባዛር ዕቃ ይመስላል። በቅርቡ አንዳንድ ትልልቅ የንግድ ተቋማት በሚሊዮን ተከታይ ያላቸው የቲክቶክ ወጣቶችን ሾመዋል። አምባሳደሮቹ ማታ የቀጥታ ስርጭት ላይቭ ላይ ወጥተው ሰውን ሲሳደቡ ወይም የሞራል እሴት የጎደለው ድርጊት ሲፈጽሙ ታይተዋል። ተቋሙ ያተረፈው እይታ ቪው እንጂ ተአሚነት ወይም ትረስት አልነበረም። መፍትሄው የወደፊት አቅጣጫ። ተቋማት ከዚህ የግርግር አዙሪት ወጥተው የሚከተሉትን እርምጃቸው መውሰድ አለባቸው። የእሴት ትስስር ቫልዩ አላይትመንት። የአምባሳደሩ የግል ህይወት ከተቋሙ እሴት ጋር መጣጣሙን መፈተሽ አለበት። አንድ ቁጥብና አስተማማኝ መሆን የሚፈልግ የንግድ ተቋም ዱርዬ ተብሎ የሚታወቅን ሰው መሾም የለበትም። ማይክሮ ኢንፍሉዌንሰሮች። በሚሊዮን የሚቆጠር ተከታይና ማይረባ ይዘት ካለው ሰው ይልቅ በቁጥር ጥቂት ግን በዘርፉ ተሰሚነት ያለውን ባለሙያ መምረጥ ውጤታማ ነው። የሞራል ውል
አምባሳደሩ ስም የሚያጎድፍ ስራ ሲሰራ ውሉ ወዲያውኑ የሚቋረጥበት ህጋዊ ስምምነትም ሊኖር ይገባል። ማጠቃለያ የክብር ጩኸት በኢትዮጵያ ያለው ብራንድ አምባሳደር ሁኔታ ቅጥ አምባሩ የጠፋው ለጊዜያዊ ጩኸት በመገዛቱ ነው። ቢዝነስ ሳይንስና ብራንድ ደግሞ ክብር ነው። ክብራቸውን ሳይንስ የጣሉ የንግድ ተቋማት የሰውን አይን ወይም ቪውስ ቢቆጣጠሩ እንኳን ደንበኞቻቸውን ልብ ግን ሊገዙት አይችሉም። ጊዜው ተቋማት ከዝና ዝሙት ወጥተው ወደ እሴት ተኮር ቢዝነስ ጋብቻ የሚመለሱበት መሆን አለበት።